ሁለቱ ሌቦች። በድሮ ጊዜ ሁለት ሌቦች በጫካ ውስጥ እየሰረቁ አብረው ይኖሩ ነበር። ከዕለታት አንድ ቀን ከመንደር ጋር ተቀምጠው ሲጨዋወቱ እያለ አንድ ባላገር ማር በገንቦ ተሸክሞ ትልቅ በግ በገመድ እየጎተተ ከገበያ ሲመለስ ከርቀት አዩት። በዚህ ጊዜ ይህን ሰውዬ እንዴት አድርገን የያዘውን ማርና በግ እንውሰድበት በማለት መመካከር ጀመሩ። ከዚያም አንዱ ሌባ ተነስቶ ጫካ ውስጥ ገባ። ሁለተኛው ደግሞ እዚያው መንደር ዳር አይነ ስውር መስሎ ጥቅልል አለና ተኛ። ይህ ባላገር በጉን እየሳበ ማሩን በዕቃ ተሸክሞ አጠገቡ ሲደርስ ሌባው አየና እባክህ ወንድሜ ስለፈጠረ ብላ አትለፈኝ፣ የቀን ጨለማ የወረሰኝ ነኝና እየመራኸኝ ሂድ ብሎ ለመነው። ባላገሩም እኔ ዕቃ ተሸክሜያለሁ፣ በእጄም በግ እየጎተትኩ ነኝ፣ አንተን እንዴት አድርጌ ነው የሚይዝ? ይልቅ ሌላ ሰው ጠብቅ ሲለው ሌባው ግድ የለም አንተ የኔን እጅ ከያዝክ እኔ በጉን እጎትታለሁ አለው። ሰውየውም የዋህና ጥሩ ሰው ነበርና እሺ ብሎት የበጉን መሳቢያ ገመድ ለዓይነ ስውሩ አስጨብጦ እሱ ደግሞ የሌባውን እጅ ይዞ ጉዞ ጀመሩ። ጥቂት እንደሄዱና ከጫካው መሃል እንደደረሱ የሌባው ጓደኛ በኋላ ደርሶ መሳቢያውን ገመድ ከበጉ አንገት ላይ ፈቶ በጉን ወሰደው። ሲሄዱ ቆይተው ሳለ ዓይነ ስውሩ ወንድሜ ምነው ገመዱ ቀለለብኝ፣ እስቲ በጉን ይልኝ አለው። ይኸውም የዋህ ሰው ወደ ኋላ ዞር ብሎ ሲያይ በጉ የለም። አሁን ገና ነው ገመዱ የቀለለ ብሎ ዓይነ ስውሩን ሰውዬ ሲጠይቅ አዎ ወንድሜ፣ እንግዲያውስ እዚሁ ቅርብ ይሆናል፣ ሄጄ በጉን ልፈልገው፣ እስከዛ አንተ ይህንን ማር በእጅ ይዘህ ጠብቅልኝ፣ ተመልሼ እመጣለሁ ብሎት ማሩን ሰጥቶ በጉን ፍለጋ ሄደ። በዚህ ጊዜ ያ ሌባ ደግሞ ማሩን ተሸክሞ ጠፋበት። ባላገሩ ሰውዬ በጉን አጥቶ ሲመለስ ማሩና ዓይነ ስውሩ ሰውዬ ካስቀመጣቸው ቦታ የሉም። የዋህ ባላገር በእንደዚህ ያለ ተንኮል እነዚህ ሁለት ሌቦች ሁሉንም ወስደውበት ባዶ እጁን አስቀሩት። ውስጡን ሳትመረምረው ጸባዩን ሳታውቀው ሰውን አትመነው ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።